ዛሬ የማሳያችሁ ያመጣሁትን ስፒከር ነው። ከዚህ በፊት የነበሩትን ቪዲዮዎችን ካያችሁ ይሄ ኮምፒውተር ስፒከር እንደሌለው ታውቃላችሁ። ስለዚህ የዛሬ ስፒከር ይሆናል ማለት ነው ርዕሳችን። እስከዛሬ የምጠቀመው በኤርፎን ነበረ። ኤርፎን እና ኤርፓድ የምትጠቀሙ ካላችሁ ደግሞ በጣም ጆሮ ያቆሻል፣ እሱን ታውቃላችሁ። ስለዚህ ኤርፎን ትንሽ ልቀንስ ብዬ ኖርማል ስፒከር መጠቀም ጀምሬያለሁ። ይህን ስፒከር ታዲያ ከገጠምኩት ትንሽ ጊዜ ሆኖኛል እና በጣም አሪፍ የሆነ ነገር አይቼበታለሁ። አሪፍ የሆነ ድምጽ አለው። ትንሽ የቆየ ስፒከር ቢሆንም ግን እንደምታዩት በደንብ የሚያስጠቅም አይነት ሁኔታ ላይ ነው ያለው። የኤችፒ እቃ ነው። ኤችፒ ላይ እንደምትመለከቱት አሪፍ የሆነ የራሱ ፊቸሮች አሉት። ከሞደርን ስፒከሮች ጋር ስናነጻጽረው ደግሞ በጣም የሚጎለውም ነገር አለ። ጥሩ ከሆነው ነገር ሲጀምር ከጥሩ ነገር ነው የሚጀምረው ሁልጊዜ። አሪፍ የሆነ ስታንድ አለው። ሳስቀምጡት ምንም አያስቸግራችሁም። በቃ ጥጉን ይዞ በምትፈልጉበት ቦታ ማስቀመጥ ትችላላችሁ። በዚህ ዙሪያ 10 ከ10 ሰጥቼዋለሁ። ጥጉን ታስቀምጣላችሁ፣ ምንም አይወድቅባችሁም። ለዚህ ነገር አሪፍ ነው። ስትመለከቱት ራሱ በደንብ እንደሚይዘው ጠረጴዛውን መመልከት ይቻላል። እዚህ ስፒከር ላይ ታዲያ የተመለከትኩት ችግር የዋየሩ መብዛት ነው። እንደምትመለከቱት ብዙ ገመድ አለው። ጠረጴዛችን በጣም ይሞላብናል። ይሄ ደግሞ ትንሽ የሚያስቸግር ነገር ነው። እንዲሁም ላዩ ላይ ድምጽ መጨመሪያ መቀነሻ አለው። ከዚህ ላይ መቀነስ ከፈለጋችሁ ከኮምፒውተር ላይ ሁለት አማራጭ አላችሁ። ላዩ ላይ ኤርፎን ጃክ አለው። ይህን ፖርት ግን ብዙ ሰው የሚጠቀመው አይመስለኝም። እዛው ኮምፒውተራቸው ላይ ነው ብዙ ሰዎች የሚሰኩት። እና ይሄኛውን ኮምፒውተር ደግሞ ምንድን ያየሁበት ችግር ራሱ ውስጥ ቢልቲን የሆነ ስፒከር አለመኖሩ ነው። እንደዚህ ኮምፒውተሮች ብዙዎቻችሁ ካላችሁ ታውቃላችሁ የራሳቸው የሆነ ስፒከር እንደሌላቸው። ስለዚህ ምን እንደሚመስል እየሰካው ላሳያችሁ። የሚጠቀመው ሁለት ኬብል ብቻ ነው። ሁለት ፖርት ላይ ነው የምንሰካው። አንዱ የኤርፎኑ የምንሰካበት የድምፁ ላይ ነው የምንሰካው። የፍላሽዋን ደግሞ ፍላሽ መሰኪያ ላይ ዩኤስቢ ታይፕ እንሰካለን። ይሄኛውን ቀጥታ የሳውንድ ላይ እንሰካለን። ይሄን ደግሞ ፍላሹ ላይ። በአጠቃላይ ማወቅ ያለብን ስፒከር ነው። ስፒከር ስለሆነ ደግሞ ዋናው እኛ የምናየው ድምፁ ነው። ስለዛ በጌም ድምፁን ቴስት እናደርጋለን። ድምፁን ታዲያ ሰምታችሁታል። አሪፍ ድምጽ እንዳለው እንደምትመሰክሩ እርግጠኛ ነኝ። እናንተስ ምን ታስባላችሁ? ምን ያንሰዋል? የስፒከር ምን አሪፍ ነገር አለው የሚለውን ኮመንት ላይ አሳውቁኝ። ፒስ